የራስሽ ጉዳይ ታውቀው አይደል? ትዳር መቼም ነገር አይጠፋውም። ዛሬ የገባበትን ሰዓት አይተዋል። የነገርኩን ምክርና መረጃ ነገር ለማስተካከል ትጠቀምበታለህ እንጂ ዛሬ ለመቋሰል ምንም ፔንኪለር ትራማዶል። ማሚ ደግሞ የሚሆነውን እያየሽው አይደል እንዴ? ይሄ ዲያሪ የራስ በሜን አያስታግስልኝም እያልሽ ነው? ስራ ስራ ስራ። እኔም አንተም እኮ ስራ እንዳልሆንክ ጠንቅቀን እናውቃለን። እሱ እንኳን አይጠፋም። እኔን እንኳን ባታከብር ቤተሰቦችን አታከብር። አንተ ግን ምክርና መረጃውን ለጠብና ለክርክር እኮ የምትጠቀምበት ከሆነ አደጋ አለ። ምንድን ነው ችግር? ስካር፣ ቁማር፣ መጠራጠር። እኔ እንጃ ማሚ፣ ሆድ ባሰኝና ቀፊያት አለኝ። አስቀድሜ ነግሬህ ነበር። ቢሆንም ትዳርን መፍታት ልጆችን ግራ ማጋባት ራስን ግራ መጋባት ነው። ልጄን ያሳጣኝ እሱ ነው። ፍቅር ይዞሻል። ምን ማድረግ ነበረብኝ? ኧረ ማሚ እንደዛ አይነት ነገር የለም። እንደምንም ታገሽና ልትመልሹ ሞክሪ። እኔ ለመቋሰር ሳይሆን ነገን ለማስተካከል ስል ነው ይሄን ያደረኩት። ታዲያ ምንድን ነው እንደዛ ሲያስጨንቅሽ የነበረው? ጥቆማ ለመስጠት ነበር።